ሰላም ሰላም ቅዱሳን ጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፈው የጀመርነውን በዚህ ሩራል ሚኒስትሪ ወንጌል በገጠር የሚለውን አገልግሎት ዛሬ ክፍል 3ን አብረን እንመለከታለን ማለት ነው። ዛሬ የምንመለከተው የወንጌል በገጠር ወይም ደግሞ ቤተክርስቲያን ተከላን አገልግሎት ለማፋጠን ከኛ የሚጠበቁ ዝግጅቶች ምንድናቸው? በገጠር ያለው የወንጌል አገልግሎት ምን አይነት ዝግጅት ይጠይቃል? ምን አይነትስ ደግሞ ዝግጅት ብናደርግ ነው የገጠሩን የወንጌል አገልግሎት ዳር ማድረስ የምንችለው? የሚሉትን ሐሳቦች ዛሬ እንመለከታለን። 5 ነጥቦችን በእነኚህ ጉዳዮች መዘጋጀት ለወንጌሉ አገልግሎት ጠቃሚ እንደሚሆን እንመለከታለን ማለት ነው። እንግዲህ መጽሐፍ ቅዱሳችንን ስንመለከት በማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ጀምሮ ያለው ታላቁን ተልእኮ ስንመለከት እግዚአብሔር ለቤተ ክርስቲያን የሰጣት ተልእኮ የመሄድ ተልእኮ ነው። እንግዲህ ሂዱ ብሏል። በቀደመው ዘመን በሐዋርያት ዘመን የነበረችው ቤተ ክርስቲያን በነበረችበት ሁኔታ ወንጌልን ተቀብላ አልተቀመጠችም፣ ወጥታለች። ወደሚቀጥሉት ከተሞች፣ ወደሚቀጥሉት መንደሮች ሁሉ ወንጌል እንዲሰፋ የመውጣት የመሄድን አገልግሎት በሞዴልነት በ28ቱ የሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። እንግዲህ አንዳንድ ምሁራን እንደሚሉ 29ኛው ምዕራፍ የዛሬዋ ቤተክርስቲያን አገልግሎት ነው የሚሉ አሉና የዛሬዋን ቤተክርስቲያን ልክ በሐዋርያት ዘመን እንደነበረችው ቤተክርስቲያን ወንጌልን ይዛ ልትወጣ በገጠርም በከተማም ሰዎች ልጆች በሚገኙበት አካባቢ ሁሉ ቋንቋ፣ ዘር፣ ወገን ሳትለይ ለእያንዳንዱ ወንጌልን የማድረስ ኃላፊነትና ተልእኮ አላት። እንግዲህ እያየን ያለነው ይህ ሩራል ሚኒስትሪ ወይም ደግሞ ወንጌል በገጠርን ስናስብ ባለፈውም እንዳነሳ ነው አብዛኛውን የኢትዮጵያ ሕዝብ የሚኖረው በገጠራማ አካባቢ ነው። ከኢትዮጵያ ሕዝብ 76.3% ሕዝብ የሚኖረው በገጠር ነው። እንግዲህ ይህንን 76.3% ሕዝብ በወንጌል ለመድረስ በገጠሩ አካባቢ በስፋት መንቀሳቀስ ያስፈልጋል ማለት ነው። አብዛኛው የኢትዮጵያ ሕዝብ የሚኖረው በገጠር ነው። ስለዚህ እነኚህን በገጠር አካባቢ ያሉትን ሰዎች መድረስ ደግሞ የነገዋን ቤተ ክርስቲያን መድረስ ማለት ነው። እንግዲህ በኢትዮጵያ ያለው ነባራዊ ሁኔታ እንደሚያመለክተው በ2024 የወጣው ማስረጃ እንደሚያመለክተው በገጠር ያለው ሕዝብ ከ65% በላይ ወጣት እንደሆነ፣ ከ25 እስከ 29 ባለው ዕድሜ ውስጥ እንደሆነ፣ የሽማግሌዎችና በገጠር የሚኖሩት የአዛውንቶች ቁጥር ከወጣቶች እጅግ ያነሰ እንደሆነ እንመለከታለን። እንግዲህ ይህንን ትውልድ ደግሞ ወጣቱን ትውልድ እንደገናም ደግሞ ይህን መካከለኛ ዕድሜ ውስጥ ያለውን ሕዝብ አብዛኛው በገጠር የሚኖረውን ሕዝብ በወንጌል ደረስን ማለት ኢትዮጵያን በወንጌል ደረስን ማለት ነው። ስለዚህ ለዛሬዋ ቤተ ክርስቲያን እግዚአብሔር የመሄድን ተልእኮ ሰጥቷል። እንግዲህ የገጠር አገልግሎት ዋጋ የሚያስከፍል ቢሆንም ነገር ግን ይህንን ዋጋ በመክፈል ለገጠር አገልግሎት የዛሬዋ ቤተ ክርስቲያን በከተማም በገጠርም ያለችው አተኩራ ይህንን የገጠር አገልግሎት ልትወጣ ይገባል ማለት ነው። እንግዲህ ዛሬ የምንመለከተው 5ቱ ለገጠር አገልግሎት ቤተክርስቲያን መዘጋጀት የሚገባት ነጥቦች ምንድናቸው ካልን የመጀመሪያው ለገጠር ቤተክርስቲያን ለመትከል በገጠር ወንጌልን ለማስፋፋት የኢትዮጵያን ገጠራማ አካባቢዎች እንደየአካባቢው የሚጠይቀውን ቋንቋ ማወቅ ያስፈልጋል ማለት ነው። ከዛ በኋላ ደግሞ ወደምንልካቸው የገጠር አካባቢ የሚሄዱን አገልጋዮች በቋንቋ ማዘጋጀት ያስፈልጋል ማለት ነው። እንግዲህ በወንጌል ውስጥ ተግባቦት ወይም ደግሞ ግንኙነት እጅግ በጣም ወሳኝ ነገር ነው። ኮሚኒኬሽን እጅግ ወሳኝ ነገር ነው። ስለዚህ በየአካባቢው ያሉትን ሰዎች በቋንቋቸው ወንጌልን ልናደርስ ለኛ የተሰጠን አደራችን ነው ማለት ነው። እንግዲህ ወንጌል ሁል ጊዜ ወደ እያንዳንዱ ማህበረሰብ ወደ እያንዳንዱ ሰው ሊደርስ የሚችለው ቤተክርስቲያን የቋንቋ ዝግጅት በየአካባቢው በሚጠይቀው ቋንቋ አገልጋዮችን ለየአካባቢው ማዘጋጀት አለባት ማለት ነው። በሐዋርያት ሥራ ምዕራፍ 2 ላይ ስንመለከት
በበዓለ ሃምሳ ዕለት ጴጥሮስ ባቀረበው የወንጌል አገልግሎት በኋላ በወረደው የመንፈስ ቅዱስ ኃይል በዛ አካባቢ የሚኖሩ 3000 ሰዎች የዳኑበት ጉዳይ ምንድን ነው ስንል የዳኑ ሰዎች አንድ የተናገሩት ነገር ነበር። በቋንቋችን ይናገራሉ አሉ። እንግዲህ ቋንቋ እጅግ በጣም ለወንጌል ወሳኝ ነገር ነው። የትኛውንም ቋንቋ ልንንቅ አይገባንም። ማንኛውንም ቋንቋ ዋጅተን ለወንጌል አገልጋዮችን በዛ ቋንቋ ማዘጋጀት አለብን ማለት ነው። ስለዚህ በአብዛኛው አሁን በኢትዮጵያ ያሉ አንዳንድ ገጠራማ አካባቢዎች ላይ ያሉ ቋንቋዎች በሚጠይቁት መንገድ በቋንቋ ወንጌላውያንን በቋንቋ አገልጋዮችን ሊግባቡ የሚችሉትን ሰዎች ለዛ ማዘጋጀት አለብን ማለት ነው። ብዙ ጊዜ በቋንቋቸው ሰዎችን ስንነግራቸው ስናናገራቸው ልባቸው የመከፈት ነገር አለ። ስለዚህ ባይተዋር እንዳይሆኑ በትርጉም ከመናገር ይልቅ በአካባቢው ቋንቋ መናገር ለወንጌል አዋጪ እድል ሆኖ እናገኛለን። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። እንግዲህ መጽሐፍ ቅዱሳችን ላይ በሉቃስ 10 ቁጥር 3 ላይ ሂዱ እነሆም እንደ በጎች በተኩላዎች መካከል እልካችኋለሁ ብለዋል። የዛሬዋ ቤተ ክርስቲያን በቋንቋ በማስታጠቅ አገልጋዮችን ወደ የአካባቢው ልትልክ ይገባታል ማለት ነው። ሁለተኛው ለገጠር አገልግሎት ቤተ ክርስቲያን መዘጋጀት ያለባት ጉዳይ ምንድን ነው ካልን አውዳዊነት ነው። እንግዲህ ሁላችንም እንደምናውቀው በገጠር አካባቢ ብዙ አውዳዊነት አለ። ብዙ እንደ ከተማ ሕዝብ አይደለም። የገጠር አካባቢ ሰው በተለያየ አይነት ሁኔታ የተያዘ ነው። የነ ጳውሎስንም አገልግሎት ስንመለከት ጳውሎስ ለምሳሌ በሐዋርያት ሥራ ምዕራፍ 18 ቁጥር 18 ላይ ሶሪያ በገጠመው ሁኔታ ልክ ያንን አውድ ጠብቆ ከጵርስቅላና አቄላ ጋር አብሮ ሆኖ ነገር ግን ፀጉሩን ተላጭቶ በሶሪያ ወንጌልን እንዳገለገለ እንመለከታለን። እንግዲህ ጳውሎስ በሶሪያ አውዳዊነትን የጠበቀበት ትልቁ ዓላማ፣ ፀጉሩን የተላጨበት ዓላማ ወንጌልን በሶሪያ ላሉ ሰዎች ለማድረስ ጳውሎስ ያንን አውድ ሶሪያ ውስጥ መጠበቅ ነበረበት። ይሄ ብቻ አይደለም። በአቴናም ጳውሎስ አውድን ጠብቆ ያገለገለበት ሁኔታ በሐዋርያት ሥራ ምዕራፍ 17 ቁጥር 22 ላይ እንመለከታለን። እግዚአብሔርን የማይታወቅ አምላክ ብሎ አቀረበላቸው። በዛን ሰዓት ምናልባት አንዳንዶቻችን በጳውሎስ አጠገብ ብንኖር የማይታወቅ አምላክ በማለቱ ምክንያት ልንሰናከል እንችላለን። ነገር ግን ጳውሎስ አውዱን ጠብቆ የማይታወቅ አምላክ ብሎ ነገር ግን ኢየሱስ ክርስቶስን እንዴት እንደተረከላቸው ስንመለከት ጳውሎስ አውዳዊነትን የሚያከብር አገልጋይ እንደሆነ እንመለከታለን። ስለዚህ አውዳዊነትን ጠብቆ ማገልገል ለገጠር አገልግሎት እጅግ ወሳኝ ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 20 ላይ ስንመለከት በቂሳር ፊት ገንዘብ አምጥተው ምልክቱ ማን ነው ሲሉት አውዳዊነትን የጠበቀበትን ሁኔታ አይቶ የቂሳርን ለቄሳር ስጡ አለ። ኢየሱስ በዘመናት መካከል በምድር ላይ በነበረው አገልግሎት አውዳዊነትን ይጠብቅ ነበር። ሐዋርያት አውዳዊነትን ጠብቀው እነ ጳውሎስ ያገለግሉ ነበር። ስለዚህ በገጠር አካባቢ ያለው አገልግሎት ብዙ ጊዜ የሚበላሸው አውድን ካለመጠበቅ ሊሆን ስለሚችል በአለባበስ ቢሆን፣ በአመጋገብ ቢሆን፣ በማንኛውም አይነት በቋንቋ ቢሆን በምናረጋቸው ሁኔታዎች ሁሉ አውድን ጠብቆ ማገልገል እጅግ አስፈላጊ ነው። ሁላችንም እንደምናውቀው ኢትዮጵያ የብዙ ብሔሮች፣ የብዙ ባህል፣ የብዙ ነገሮች ተጽዕኖ ያለባት አካባቢዎች እንዳሉ ሁላችንም እናውቃለን። እያንዳንዱን ማህበረሰብ፣ እያንዳንዱን ብሔር፣ እያንዳንዱን ጎሳ ለመድረስ የዛ ጎሳ ባህል አውድ መጠበቅ በሚገባን አቅጣጫ ወንጌልን ሳንቀይር ነገር ግን የወንጌልን እውነት ጠብቀን ሳንዋሽ ደግሞም እግዚአብሔርን ሳንበድል በአውድ እግዚአብሔርን አገልግለን ሰዎችን ካሉበት ሁኔታ ውስጥ ማውጣት መፍታት የምንችልበት ሁኔታ ስለሚኖር የገጠር አገልግሎት አውዳዊነትን መጠበቅ የሚጠይቅ ነው፣ ጥናት የሚጠይቅ። ምናልባትም አንዳንድ ቦታ ወንጌል እንዳይገባ እንቅፋት የሆነው አውዳዊነትን አለመጠበቅ ሊሆን ይችላል። ስለዚህ በአውዳቸው ገብተን እንደ አውዳቸው ስናገለግል እግዚአብሔር በዛ ስፍራ እድልን ይሰጠናል። ሌላው መዘጋጀት የሚገባን በገጠር ላለው አገልግሎት ለገጠር የሚመጥን ትምህርትና በቀላል ቋንቋ የተዘጋጀ አቀራረብ ያስፈልጋል ማለት ነው። ብዙ ጊዜ ጌታችን ኢየሱስ ክርስቶስ በምሳሌ ያስተምር ነበር።
ነገሮችን እየደጋገመ በተለያየ አቅጣጫና መንገድ አንድን እውነት ለማሳየት ብዙ ምሳሌዎችን ያቀርብ ነበር። በገጠር ያለው ሕዝብ እንደ ከተማ ሕዝብ አይደለም። በአብዛኛው በተለያየ አይነት ምክንያት ንቃተ ሕሊናው እንደ ከተማ ሕዝብ አይደለም። ብዙ አያነብም፣ ብዙ የማንበብም እድል የለው፣ ብዙ ነገር ሊሰማ የሚችልበት እድል የለው። ከዚህ የተነሳ በገጠር አካባቢ የሚኖረው ሕዝብ ውስብስብ ያለውን ቃል፣ ለከተማ አካባቢ የሚነገረውን አይነት አስተሳሰብ፣ ለከተማ የተዘጋጀን ትምህርት በወንጌል መልክ ብናቀርብለት ግር ሊለው ይችላል። ስለዚህ በቀላል ቋንቋ ሊገባ በሚችል ግልጽ በሆነ መንገድ ምሳሌ ባለው ሁኔታ በጥያቄና መልስ እንደገባቸው ማወቅ በሚገባ አይነት መንገድ በቀላሉ ለገጠር ወንጌልን ለማድረስ በቂ የሆነ የትምህርት ዝግጅት፣ የአገልጋይ ዝግጅት ያስፈልጋል ማለት ነው። አሰባበካችን፣ የስብከተ ስታይላችን፣ የማስተማር ስታይላችን፣ የምንጠቀማቸው ቃላቶች፣ የምናደርጋቸው ነገሮች ወሳኝ ናቸው። ስለዚህ ልክ እነሱ ሊረዱት በሚችሉት አውድ ቀለል ባለ ቋንቋ ቤተ ክርስቲያን ገጠርን ለመድረስ ቀለል ባለ ቋንቋ የተዘጋጀ ትምህርት እና ለዛ የሰለጠኑ አገልጋዮች፣ ያንን የሚያሳልጡ ሚሽነሪዎች ያስፈልጋሉ። የቤተ ክርስቲያን ተካዮች ያስፈልጋሉ ማለት ነው። አለባበስን፣ አነጋገርን፣ ቋንቋን እንደየሚፈልግበት አካባቢ ቀለል አድርጎ መቅረቡ አስፈላጊ ነው ማለት ነው። አራተኛው ምን ዝግጅት ያስፈልጋል ካልን በአብዛኛው የገጠር አካባቢ የሚኖሩ ሰዎች በኑሮ በተለያየ አይነት ሁኔታ የተጎዱበት ሁኔታ ሊኖር ስለሚችል ሁለንተናዊ አገልግሎትን ይዞ መግባት እጅግ አስፈላጊ ነው ማለት ነው። ለምሳሌ የመጠጥ ውሃ፣ ንጹህ የመጠጥ ውሃ ያላገኙበት ሁኔታ ካለ ይህንን ሊሰሩ የሚችሉ ድርጅቶችን በማነጋገር፣ ክርስቲያናዊ ድርጅቶችን በማነጋገር ቤተ ክርስቲያን ወደዛ አካባቢ እነኚህ ረጂ ድርጅቶች እንዲገቡ በማድረግ በተለያየ አይነት መንገድ ልማት እንዲገባ በማድረግ አካባቢውን በሁለንተና አገልግሎት በትምህርት ሊሆን ይችላል፣ በጤና ሊሆን ይችላል፣ በዛ አካባቢ ያለው ማህበረሰብ በተጎዳበት ጉዳይ ላይ ምክንያቱም እምነታችንን በስራ መግለጥ ስለሚጠበቅብን ወንጌል እሳት ሙቅ ስላይደለ ሂድ እሳት ሙቅ ስላይደለ ደግሞም ሰዎችን በችግራቸው ባሉበት ሁኔታ ቤተክርስቲያን መፍትሄ የሚሆን አቅም ስላላት አቅምም ደግሞ የምታገኝበትን መንገድ አስተባብራ በሁለንተናዊ አገልግሎት ገጠር አካባቢ ያለውን ወንጌል ማሳለጥ ለውጤቱ እጅግ በጣም ጠቃሚ ይሆናል። ስለዚህ ቤተክርስቲያን በገጠር አካባቢ መፍትሄ መሆን አለባት ማለት ነው። አስፈላጊ የሆነውን ዋጋ በመክፈል በገጠር አካባቢ ሁለንተናዊ አገልግሎትን ትምህርት ቤት ከሌለ ትምህርት ቤት ማህበረሰቡ እንዲያገኝ አስፈላጊ ዋጋ በመክፈል በማስተማር ሊሆን ይችላል። የትምህርት ቤቶችን በመስራት ሊሆን ይችላል። የተለያየ እንቅስቃሴዎችን በማድረግ በዛ አካባቢ ያሉትን ሰዎች በማስተባበር በዛ አካባቢ ሁለንተናዊ አገልግሎትን ይዞ መግባት ያስፈልጋል ማለት ነው። የዛ አካባቢ አማኝ ክርስቲያኖች ካሉ በማስተባበር ይህንን ስራ እንዲሰሩ በማድረግ ረጂ ድርጅቶችን ወደዛ በመጠቆም ይዞ በመግባት በማገናኘት ቤተክርስቲያን እንደ ድልድይ በመሆን ማህበራዊ አገልግሎቶችን መስጠት ለወንጌል ትልቅ ዕድል ነው በገጠር አካባቢ። አምስተኛውና የመጨረሻው የማያቋርጥ ጸሎት ነው። እንግዲህ ብዙ የገጠር አካባቢዎች ላይ የአጋንንት አሰራር፣ የጥንቆላ አሰራር፣ የተለያየ የሟርት አሰራር፣ የድግምት አሰራር ብዙ ጊዜ ነግሶ እናያለን። የባዕድ አምልኮ፣ የተለያየ አይነት ዘመናትን የጠገቡ የአጋንንት አሰራሮች፣ ስትራቴጂዎች በገጠር አካባቢ ይኖራሉ። ስለዚህ የእግዚአብሔር ቃል እንደሚለው ኃይለኛውን ሳያስሩ የኃይለኛውን ቤት መበዝበዝ አይቻልም ስለሚል የገጠር አገልግሎት በጸሎት የተደገፈ ሊሆን ይገባል ማለት ነው። ብዙ ጊዜ ባለፈው በትምህርት 2 እንደተመለከትነው በገጠር አካባቢ የሚኖሩ ሰዎች በማህበረ ህብረት የተሳሰሩ ከመሆናቸው የተነሳ በጥንቆላ በተለያየ አይነት አቅጣጫ በቤተሰብ እንደ አጋንንት አምልኮ፣ ባዕድ አምልኮ በቤተሰብ ተሳስረው የኛ አምላክ የኛ ጣዖት በሚል የኛ አምላክ በሚል በተለያየ አይነት መልኩ ተደራጅተው የሚያመልኩት ባዕድ አምልኮ ሊኖር ይችላል። ስለዚህ ያንን ስውር የጠላት አሰራር በጸሎት ማፍረስ፣ በተደራጀ የጸሎት እንቅስቃሴ በአካባቢ ላይ ሕያው የሆነ ወንጌል እየሰበኩ የማያቋርጥ የጸሎት ፕሮግራም በማውጣት በዛ አካባቢ ላይ
በገጠር አካባቢዎች ላይ ወንጌልን ለማድረስ በጸሎት የተደገፈ እንቅስቃሴ ማድረግ እጅግ ለውጤቱ መልካም ይሆናል ማለት ነው። ስለዚህ ዛሬ ያየነው በገጠር ያለውን የወንጌል አገልግሎት ለማድረስ ከቤተ ክርስቲያን ምን ዝግጅት ይጠበቃል ካልን፣ የመጀመሪያው ዝግጅት በዛ አካባቢ በሚጠይቀው ቋንቋ በቋንቋ የሚናገሩትን አገልጋዮች ማስተማር፣ ማስታጠቅ፣ ማሰልጠን፣ በዚህ ሚሽነሪዎችን ማዘጋጀት ቢቻል ከዛው አካባቢ የዳኑ አማኞች ካሉ በዛው አካባቢ እግዚአብሔር የሰጠ ፍሬ ካለ እነኛን ማብቃት፣ ደቀ መዝሙር ማድረግ። ሁለተኛው አውዳዊነትን ጠብቆ እንደየ አካባቢው አውዳዊነትን ጠብቆ በዛ በአውድ ማገልገል። ሶስተኛው ቀላል ትምህርት በማዘጋጀት ሰዎች በቀላሉ ሊገባቸው በሚችል መንገድ ወንጌልን ሳንቀይር ግን አቀራረባችንን እንደገናም ደግሞ ቋንቋችንን ቀላል በማድረግ ሰዎች ሊገባቸው በሚችል መንገድ በጥያቄና መልስ ሊሆን ይችላል፣ በምሳሌ ሊሆን ይችላል፣ ሊረዱ በሚችሉት መንገድ ማቅረብ። አራተኛው ሁለንተናዊ አገልግሎትን ይዞ ወደዛ መግባት። አምስተኛው የማያቋርጥ ጸሎትን ማድረግ ለአገልግሎት ውጤታማነት እጅግ መልካም ነው። እንግዲህ ወገኖቼ ጌታ ሂዱ ብሎናል። የዛሬዋ ቤተ ክርስቲያን የመሄድ ተልእኮ ተቀብላለች። በከተማ ያለች ቤተ ክርስቲያን፣ በገጠር ያለች ቤተ ክርስቲያን ለዚህ ለሩራል ሚኒስትሪ ለወንጌል በገጠር ተጠርታለች። ወገኖቼ ጊዜ የለንም። በአብዛኛው በገጠር አካባቢ ያሉ ሰዎች በተለያየ ባዕድ አምልኮና በተለያየ አይነት የጨለማ ስራ የታሰሩበት ሁኔታ እንዳለ እናውቃለን። በእርግጥ የገጠር አገልግሎት እንደ ከተማ አገልግሎት ብዙ ዋጋ እየከፈልን የምናገለግልበት ቦታ ነው። እንደ ከተማ አገልግሎት ቀለል አይልም። በእግር መሄድ ይጠይቃል። መጠማትም ሊኖር ይችላል፣ መራብም ሊኖር ይችላል፣ መኝታ ላይ ይስተካከል ይችላል። ደግሞም ሰዎችን ለማግኘት ብዙ እንቅስቃሴ ሊጠይቅ ይችላል። ነገር ግን ይህንን ዋጋ እየከፈልን የእግዚአብሔርን መንግስት በገጠር ባሰፋን ቁጥር የነገዋን ኢትዮጵያ በወንጌል የመድረሳችን እድል ሰፊ ይሆናል ማለት ነው። ስለዚህ ቤተ ክርስቲያን ለዚህ ለሩራል የሚኒስትሪ ለገጠር የወንጌል አገልግሎት መነሳት ይገባታል። እግዚአብሔር በነገር ሁሉ ይርዳን። እግዚአብሔር ሆይ በጌታ በኢየሱስ ስም የኢትዮጵያ ገጠራማ አካባቢዎች ሁሉ ተራሮቿ፣ ሸንተረሮቿ እግዚአብሔሩ እያንዳንዱ አካባቢ ያሉ ሰዎች ሁሉ በወንጌል እሳት እግዚአብሔሩ እንዲደረሱ እንጸልያለን። የኢትዮጵያን ሰሜን፣ የኢትዮጵያን ምዕራብ፣ የኢትዮጵያን ምስራቅ፣ የኢትዮጵያን ደቡብ ገጠራማ አካባቢዎች ሁሉ እግዚአብሔር ሆይ በወንጌል እሳት የተለኮሱ የተቀጣጠሉ እንዲሆኑ ብዙ አገልጋዮች እንድታስነሳ የመከሩን ሰራተኞች እንድትልክ በጌታ በኢየሱስ ስም እንጸልያለን። የጠላት አሰራር በየገጠሮቹ በየአካባቢው የነገሰ አጋንንታዊ አሰራር ሁሉ በጌታ በኢየሱስ ስም የፈረሰ ይሆን። እኛን ባሪያዎችን ተነስተን እንድንሰራ ጸጋ፣ ኃይልህ፣ ብርታትህ ያግዘን። ቤተ ክርስቲያንን በማስተዋል በጥበብ እርዳ። ይህንን ሩራል ሚኒስትሪ የወንጌል በገጠር አገልግሎት ቸል እንዳትል ኃይልና ጸጋ አብዛላት። ስለ ሁሉ ክብር ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን።